ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ከፊታችን ግንቦት 21 እስከ 22 ድረስ ለሁለት ተከታታይ ቀናት በሻሸመኔ ከተማ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ታላቅ የሆነ መንፈሳዊ ኮንፈረንስ ተዘጋጅቷል። በዚህ ከግንቦት 21 እስከ 22 ድረስ አርብና ቅዳሜ በሻሸመኔ ከተማና አካባቢዋ ላይ የምትገኙ ቅዱሳን በሙሉ በእለቱ በሻሸመኔው አጥቢያ ተገኝታችሁ ከኛ ጋር የእግዚአብሔርን ጸጋ እንድትካፈሉ ሁላችሁም ተጋብዛችኋል። በእለቱ እንደተለመደው የእግዚአብሔር ቃል በኃይልና በስልጣን ይታወጃል። ለታመሙት እንጸልያለን። በአጋንንታዊ ስራት ለታሰሩት ሁሉ መፈታት ይሆናል። ግንቦት 21 አርብ ሲሆን 22 ቅዳሜ ነው። ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ፕሮግራማችን ይቀጥላል። በእነዚህ ቀናት ማለት ነው። እንዳትቀሩ ሁላችሁም ተጋብዛችኋል። ከሻሸመኔ መልስ ደግሞ ግንቦት 23 ዕለተ እሁድ ከጠዋቱ 12 ሰዓት ጀምሮ ሙሉ ቀን በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ አገለግላችኋለሁ ማለት ነው። ስለሆነም በአዲስ አበባ የምትኖሩ ቅዱሳን በሙሉ ግንቦት 23 ዕለተ እሁድ ከማለዳው 12 ሰዓት ጀምሮ በጠዋቱ በመገኘት ቦታ እንድትይዙና እንድትገለገሉ እንድትባረኩ ይሁን። ቀድማችሁ ያልመጣችሁ ሰዎች በዋናው አዳራሽ ቦታ ማግኘት የማትችሉ በኦቨርፍሎ ዋን ውስጥ በስክሪኑ አማካኝነት ፕሮግራማችን መከታተል ትችላላችሁ። የአዲስ አበባውን ቦታ ሁላችሁም ስለምታውቁ ተጋብዛችኋል። የማታውቁ ሰዎች ካላችሁ እንግዳ የሆናችሁ ከክፍለ ሀገር የምትመጡ ካላችሁ ደግሞ አዲስ አበባ ከደረሳችሁ በኋላ ብሔረ ጽጌ መስቀለኛ ከመድረሳችሁ በፊት ቀደም ብሎ ይገኛል። በጎግል ማፕ ላይ ክራይስት አርሚ ኢንተርናሽናል ቸርች ብላችሁ ሰርች ስታደርጉ እስከ ቸርቻችን ድረስ ጎግል ማፑ ይመራችኋል ማለት ነው። ጌታ ይባርካችሁ። ግንቦት 21 እና 22 ሻሸመኔ፣ ግንቦት 23 አዲስ አበባ ሁላችሁም ተጋብዛችኋል። ጸጋና ሰላም ከሁላችሁም ጋር ይሁን። ሻሎም